ይሄ ዲቴል ፈርጥ ነው ያደረግንለት። ይሄ ሼፕ ሆኖ ወራጁ ቪ ነው ያደረግንላት እንደ ከስተመሯ ፍላጎት ነው። ይሄ አንገቱ ኦ ነው። በጣም ያምራል። ሼፕ ነው። አዲስ ልብስ ነው። ከለሩ በጣም ያምራል። ደስ የሚል ሰላም የጸዲ ጥበብ ቤተሰቦች እንዴት ናችሁ? ከዚህ በፊት የምታውቁኝ ባራሽ ሚዲያ ነበረ። አሁን ደግሞ በራሴ ዩቲዩብ ቻናል መጥቻለሁኝ። ሰብስክራይብ እንዲሁም ላይክ እያረጋችሁ አበረታቱኝ እላለሁ። ዛሬ ደግሞ ቆንጆ የሆኑ ያለቁ ልብሶችን እንዲሁም ብትል ልብሶችንና ሽፌኖችንም ይዤ መጥቻለሁኝ። አብራችሁኝ ቆዩ። ሰላም ቤተሰብ፣ አሁን ደግሞ ነጭ ልብስ ነው ይዤላችሁ የመጣው። ነጭነቱ በጣም ያምራል፣ ደስ ይላል። እንደምታዩት ጥልፉ በጣም ቆንጆ ሆኖ ጥርት ብሎ ሰሳ ብሎ ነው የተሰራ። ብዙ ጊዜ የጥልፍ ልብሶች በጣም ወፈር ስለሚሉ ነው ሰው የማይወዳቸው። እኛ ቤት ግን እንደየቤቱ ይለያያል። በጣም ስስ ነው። እንደምታዩት ውስጡ ፈርስ የለውም። ቆንጆ ተደርጎ ነው እንደዚህ የተጠለፈ። እንደምታዩት ደግሞ በጎልድና በሲልቨር ከለር ነው የተወሰወሰው በሁለት አይነት። እንዲሁም ፈርጡ ነጭና ጎልድ ነው የገባበት። ልክ ልብሱን እንዲያምርና እንዲዋብ ፍክት ብሎ እንዲወጣ አድርጎታል። እንደዚህ ቆንጆ ሆኖ ሲልቨሩ ብልጭልጭም አለው፣ እንዲሁም ጎልዱን ብልጭልጭ ስላለው ልብሱን በደንብ ቆንጆ ሆኖ እንደዚህ እንዲያምር አድርጎታል። ከዛ ባለፈ ደግሞ ዲዛይኑ እንደምታዩት ለየት ያለ ዲዛይን ነው ያለው። እዚህ ጋር ደግሞ መስቀል ጫፉ ላይ ደግሞ መስቀል ጣል ብሎበታል። ሙሉ ፈርጥ ዲቴል ተደርጎበታል። ፈርጡ ደግሞ ይበልጥ ፍክት ብሎ ውብ እንዲሆን አድርጎታል። አልፎ አልፎ መስቀል ጣል ብሎበታል። መስቀል ለማስፈልጉ በሌላ በአበባም ተቀይሮ መሰራት ይችላል። መነኑ ሁሌ እንደምንናገረው 3 አይን ነው። ጥልፉን እንዲችል ተደርጎ ነው 3 አይን የተደረገለት። ኳሊቲ የሆነ ጽድት ያለ ነጭ መነን ነው። ቆንጆ ነው። እንደምታዩት ከወገብ በላይ ደግሞ ወገብ ላስቲክ ነው። ሹራብ ስራ ነው። ይሄ 4 ማዕዘን ቪ ነው። ወራጅ ነው። እንደዚህ መጥቶ መስቀል አላት። 4 ማዕዘን ቪው ወረድ ብሎ መስቀል ተደርጎለታል። ሹራብ ነው። እዚህ ጋር እንደምታዩት እጅጌው ደግሞ ሙሉ ነው። እጅጌ ሙሉ ነው። ጥልፉ በጣም ያምራል። እንደምታዩት ዳይመንዱ ውጥት ብሎ በጎልድ ተደርጎ ፍክት ብሎ ይታያል። በጣም ነው የሚያምር። ይሄ ለመቁረቢያም ብዙ ሰው ይጠቀመዋል። ከዛም ባለፈ ደግሞ ለክርስትና፣ አሁን ደግሞ ለተለያዩ ፕሮግራሞች መሆን ይችላል። እናንተ ለፈለጋችሁት ቀለል ብሎ እንስም ብሎ መሰራት ይችላል። እንዲህም እንደዚሁ መሰራት ይችላል። የአንገት ዲዛይኑን ቀይራችሁ ከወገብ በላይም ቀይራችሁ እኛ ቆንጆ አድርገን ለእናንተ እንሰራላችሁ ይሆናል። ይሄ ልብስ አልቆለት ቆንጆ ሆኖ 45,000 ብር ነው። ወደ ቀጣይ ልብስ የምንሄድ ይሆናል። ወደዚህ ልብስ ስንሄድ እንደምታዩት በጣም የሚያምር ሉክ፣ ደስ የሚል ሉክ ያለው ከርቀት ስናየው በጣም ዋው የምንልለት ልብስ ነው። ከላይ እንደምታዩት በጣም የሚያምር የአንገት ቅርጽ ነው ያለው። ልክ እንደዚህ ዝግዛግ ነው የወረደለት። ልክ 4 ማዕዘን ሆኖ በዝግዛግ ዲዛይን ነው የወረደ። ከዛ እዚች ጋር ቢየላት እዚህ ጋር የገባለት ቶፑ ልክ ከታች ጨርቁ ተቆርጦ ነው የገባለት። በጣም ነው የሚያምር። እዚህ ጋር ያለው ነገር ለየት እንዲል አድርጎታል። እጅየውም እንደምታዩት ጃፖኒ ሆኖ ግን ከጃፖኒ ባለፈ ደግሞ ትንሽ እንደዚህ ጥለት አስገብተንለታል። ከዛ ወረድ ስንል ደግሞ እዚህ ጋር ከወገብ በታች እቺ ሼፕ ናት። ከሼፓ በታች ደግሞ እንደዚህ ብትን ብሎ ልክ እንደዚህ እንደምታዩት ቆንጆ ሆኖ መጥቷል። ከታች ደግሞ እንደምታዩት የአርቡ ስፋት ደስ የሚል የሸማኔ ልብስ ነው። የሸማኔ ልብስ ብዙ ጊዜ እንደዚህ አልተለመደም። እኛ ግን በፈርጥ እንደዚህ ውብ አድርገናል። እንደምታዩት መስቀል መሃል ላይ መስቀል በፈርጥ ሰርተንበታል፣ በጎልድ ፈርጥ። ከዛ ደግሞ ጥቁሩ ከዳር ያለው የመሃሉን ውበት የዳይመንዶችን ፍክት ብሎ እንዲወጣ አድርጓል። ብዙ ጊዜ ወይነ ጠጅ ልብስ በጣም ያምራል ከጎልድ ጋር ሲቀላቀል። እንደዚህ አድርገን ቆንጆ አድርገን በ5 አርብ ሰርተነዋል። መነኑ ይሄ የሸማኔ ልብስ ቢሆንም እኛ በ3 አይን ስለሰራ ነው ግን ቆንጆ ሆኗል። ውብ የሆነ ልብስ ነው፣ ደስ የሚል ኦርደር ነው። እናንተ ግን ማዘዝ ትችላላችሁ። እናንተ በምትፈልጉት ከወገብ በላይም
እጅጌውንም እኛ ቀይረን እናንተ በምትፈልጉት የምንልክላችሁ ይሆናል። ይሄ ልብስ አልቆለት 38,000 ብር ነው። ወደ ቀጣይ ልብስ ምን ሄድ ይሆናል። ወደዚህኛው ልብስ ምን ሄድ ይሆናል። ይሄ ልብስ ደግሞ እንደምታዩት በጣም ያምራል። ደስ የሚል ቆንጆ የሆነ ከለሩ በጣም ደማቅ የሚባል አይደለም፣ በጣም ፈዛዝ የሚባልም አይደለም። እጅጌውን እንደምታዩ ስታይሉ በጣም ለየት ያለ ነው። ደስ የሚል እዚህ ጋር ላስቲክ አድርገንለታል እንደ ከስተመሯ ፍላጎት። እዚህ ጋር እንደምታዩ ዲቴል መስመሩ ሙሉ ፈርጥ ገብቶለታል የሚታይ ከሆነ። ከዛ እዚህ ጋር ይሄ እጅዬ አምባር ነው። እዚህ ጋር ደግሞ ስትመጣ ሙሉ ይሄ ዲቴል ፈርጥ ነው ያደረግንለት። ይሄ ሼፕ ሆኖ ወራጁ ቪ ነው ያደረግንላት እንደ ከስተመሯ ፍላጎት ነው። ይሄ አንገቱ ኦኖ በጣም ያምራል። ሼፕ ነው፣ አዲስ ልብስ ነው። ከለሩ በጣም ያምራል። ደስ የሚል ዲሰንት የሆነ ከለር ነው። በጣም ደማቅ የሚባልም አይደለም። ሰማያዊ ሆኖ በ2 ቁጥር ነው የተሰወሰ እና ይህ ልብስ በጣም ያምራል። ሼፕ ነው። ከወገብ በታች እንደምታዩት ደግሞ ጥልፉ በጣም ደስ የሚል ቀለል ብሎ የተጠለፈ በጣም የተጋነነ አይደለም፣ ከበድ ያለም አይደለም። እንደምታዩ ከለሩን በጣም ያምራል። ሱሱ እኛ ብዙ ጊዜ በዱባይ ክር ስለምንሰራ በጣም ከለሩ ይመጣል። ከታች ሰማያዊ ሆኖ ፌድ እያደረገ ስለሚመጣ ቆንጆ ሆኖ ደስ የሚል እይታ አለው። ስታዩት ከርቀት በጣም ያምራል። እዚህ ጋር የምታዩት ነገር በጎልድና በፈርጥ ነው የደመቀው። ዙሪያውን ተያይዞ በመስቀልና በደረጃ እንደዚህ ቆንጆ ሆኖ ተሰርቷልኝ። በጣም የሚያምር ልብስ ነው። አዲስ ልብስ ነው። ብዙ ቦታ አልተሰራም። ቆንጆ ልብስ ነው። ይልብስ በ3 አይን መነን ነው ሁሉ ጊዜ የምንሰራኛ ጥልፍ እንዲችል ስለሚደረግ በ3 አይን መነን ነው። ሰሳ ብሎን የተጠለፈ በጣም ቆንጆ ልብስ ነው። ይልብስ እንደምታዩት በጣም ያምራል። ለክርስትናም ለሽምግልናም ለተለያየ ፕሮግራም መሆን ይችላል። አዲስ ልብስ ነው። ይዘዙ። እኛ ባሉበት ቦታ ቆንጆ አድርገን ሰርተን የምንልክ ይሆናል። አልቆለት ይሄ ልብስ 40,000 ብር ነው። ወደ ቀጣይ ልብስ ምን ሄድ ይሆናል። ወደዚች ልብስ እንመጣለን። እቺ ልብስ ደግሞ በጣም ደስ የምትል ለየት ያለች ከለሯ ዲሰንት የሆነ በጣም ድምቅ ያላለ ደስ የሚል ሎሚ ነገር ነው። ከሎሚነቱ ባሻገር ደግሞ ሰማያዊ ነገር ትንሽ ተወስሶበታል። ከዛ ደግሞ እንደምታዩ አራት ማዕዘኑን በፈርጥ ወርደንበታል። ወደ ላይም እንደዚህ በዚህኛው ሂደንበታል። እጅየው ጋር ሙሉ ዲቴል ነው እንደዚህ ልክ ያደረግንበት ፈርጥ በጣም ያምራል። ደግሞ ከወገቡ በላይ ሹራብ ስራ ነው እንደምታዩት። ከሹራብ ስራ ባለፈነቱ ደግሞ እጅጌ ልክ እንደዚህ አጓጉል ነው። ከዛ ከወገቡ በታችሁ ልክ እንደዚህ ቀጥ ብሎ ወርዶለት መስቀሉ እንደምታዩት በጣም ነው የምታምር ለየት ያለች መስቀል ናት። ከዛ በላይ ደግሞ ደረጃ አላት። ደረጃዋ እንደምታዩት በጣም ነው የምታምር ቅጥን ያለች። ከዛ ደግሞ ወደታች ያለው ደግሞ አርቡ ደስ ይላልኝ። አቀማመጡ ማፈኛ ተደርጎለታል። ፈርጡም እዚህ ጋር ልክ ዲቴል ነው የገባለት። ስስ ናትኝ። እቺ እንደምታዩት እንደየቤቱ ጥልፍ ይለያያል ያልኳችሁ ለዚህ ነው። ይሄ በጣም ስስ ነው። እንደዚህ ያርጋችሁ ማየት ትችላላችሁ። ጨብጣችሁ የሚከብድ ጥልፍ አይደለም። በጣም ነው የምታምር ልብስ። ከለሯ ዲሰንት ናት። በጣም ነው የምታምር። ልክ አሁን ሻይን ያደርጋል ከሩቅ ሲታይ በጣም ነው የምታምር። በፈለጋችሁት ከለር እናንተ ቀይራችሁ እኛ ቆንጆ አድርገን ሰርተን ባላችሁበት ምንልክ ይሆናል። አድራሻችንም 22 ነው። እየመጣችሁ እንድታዙ እንላለን። እቺ ልብስ አልቆላት 28,000 ብር ናት። ወደ ብትን ምን ሄድ ይሆናል። እሺ ተመልካቾቼ ይህ ልብስ ደግሞ እንደምታዩት በጣም ያምራልኝ። ደስ የሚል ከቻይና ፒሲው ላይ ነው የጠለፍንበት። ታች ላይ ሲልቨር ነገር እዚህ ጋርም ጠልፈንበት ነው። በጣም ያምራልኝ። ለቡና ሴርሞኒ እንዲሁም ኖርማሊ ቀለል ላለ ለምትፈልጉ ሰዎች ይህ ልብስ በጣም ያምራልኝ። ማዘዝ ለምትፈልጉ ማዘዝ ይቻላል። በተለያየ ከለር እኛ ሰርተን እንልክላችሁ ይሆናል። ነጠላም አለው። ነጠላውም ልክ እንደዚህ በጣም ውብ ነው፣ ደስ የሚል ያምራልኝ። ሰፊ ነው። ነጠላውም እንደዚህ ሰፊ ነው እንደምታዩት። እንደዚህ ማዘዝ ይቻላል። እናንተ በምትፈልጉ ከለር እኛ ሰርተን መላክ እንችላለን። ይዘዙና። እቺ ልብስ ደግሞ እንደምታዩት ብትናት ደስ የምትል ከለሮቿ ዝብርቅርቅ ያሉ ምንም ልይት ያለ ከለር የሌላት ደስ የምትል ቀይነቷም ከዛ ባለፈ ደግሞ ውሱሱ በብልጭልጭ የተወሰወሰ ነው። እዚህ መሀል ላይ ደግሞ በዳይመንድ ውስጥ ነው ያሉ። ከዛ ደግሞ እዚህ ጋር እና እዚህ ጋር ማፈኛ ያላቸው በጣም ያምራል። ይሄ ልብስ ደስ የሚል በቃ ከርቀት ደስ የሚል እይታ አለው። ፈርጥም ለምትፈልጉ ሰዎች ቢገባበት ከዚህ በላይ ድምቅ ያደርጋል። በጣም ደስ ይላል። እንደነዚህ አይነት ልብሶች አሁን ላይ ከላይ በቶፕ እየተሰሩ ነው። እናንተ በምትፈልጉት እኛ የምንሰራላችሁ ይሆናል። ይሄ ልብስ ያምራል። እንደምታዩት አርቡም ያን ያህል
ጠባብ የሚባል አይደለም፣ ደስ ይላል። ቀለል ያለ ነው። ፈርሱም እንደምታዩት ብዙ ፈርስ የለውም። ይህ ልብስ ቆንጆ ልብስ ነው። መነኑም ሁሌ እንደምንናገረው 2 አይን ነው። በጣም ቆንጆ ነው። ይህ ልብስ ደስ የሚል ልብስ ነው። አልቆለት 20 ሺህ ብር። ወደ ቀጣይ ልብስ ምን ሄድ ይሆናል። ቀለል ያለች ናት። መካከለኛ ልብስ ናት። ደስ የምትል ከለሯ ለየት ያለ በጣም ደስ የሚል ሰማያዊ ከለር፣ እኛ በሙያችን 23 ቁጥር እንለዋለን። 74 ቁጥርም አለው። ከሁለቱ ከለር ጋር ተወስሶ ነው። መደቡ በጎልድ የተወሰወሰ ነው። ማፈኛዋ እዚህ ጋር እና እዚህ ጋር ያለችው መሀል ላይ ያለችው ጎልድ አቀማመጧ በጣም ታምራለች። ቆንጅዬ ልብስ ናት። በወራጅ ብትሰራ ሞር ከዛም በላይ ደግሞ ከላይ በቶፕ ነገር ብትሰራ በጣም ነው የምታምር። ቆንጆ ደስ የምትል አርባ ሰፋ ያለ። ብዙ ጊዜ እንደዚህ አይነት ልብሶች አርባቸው ሰፊ አይደለም፣ ግን አርበ ሰፊ ነው። ቆንጆ ነው። ፈርስ ደግሞ ልክ እንደዚህ የለውም። ብዙ ጊዜ ፈርስ አትፈልጉም፣ ግን ያው እኛም በመሸፈኛ ስለምንሰራው ያን ያክል አያሳስብም ማለት ነው። እቺ በጣም ነው የምታምር ቆንጅዬ ልብስ ናት። አልቆላት እናንተ በምትፈልጉት ዲዛይን 20 ሺህ ብር ናት። ወደ ቀጣይ ልብስ እንሄዳለን። ወደዚች ልብስ ምን ሄድ ይሆናል። እቺ ደግሞ በጣም የምታምር ደስ የምትል ከሌሎች ልብሶች ለየት የሚያደርጋት ከለሯ ነው። ከዚህ ጋር ያለው ጎልድ አቀማመጥ፣ ከዛ ደግሞ መሀል ላይ ያለ ዝብርቅርቅ ያለ ዲዛይን፣ ከዛ ደግሞ በዳይመንድ ነው ማፈኛው። እዚህ ጋር ማፈኛለው፣ እዚህ ጋር ማፈኛለው። እንደምታዩት በጣም ታምራለች። 45ም ሰፋ ያለች ናት። እዚህ ጋር ደግሞ ፈርስ የሚባል ነገር የለውም። ብዙ ጊዜ ፈርስ ከዚህ የበለጠ ነው ያለው። ይሄ ግን ለጥ ያለ ነው። ፈርጡ ማፈኛም ስለሚደረግበት ያን ያህል ጫማ አይመዘውም ማለት ነው። ልብስ በጣም ነው የምታምር። መነኗ ነጠላዋ ደግሞ ልክ እንደዚህ በልብሱ ልክ ሰፊ ነው። እንደምታዩት ነጠላ ብዙ ጊዜ ሰፊ ሲሆን ነው እናቶችም የሚወዱ። እኛም አሁን ላይ ለቤተ ክርስቲያን ለብዙ ቦታ ሰፋ ያለ ነጠላ ነው ደስ የሚለን። ልብስ በጣም ነው የምታምር ቆንጅዬ ልብስ ናት። እዘዙ እናንተ በፈለጋችሁ ዲዛይን ሰርተን የምናደርስ ይሆናልኝ። ቆንጆ ልብስ ናት። ልብስ አልቆላት 15 ሺህ ብር ናት። ወደ ቀጣይ ልብስ ምን ሄድ ይሆናል። አሁን በፊት በመካከለኛ በዚህ ማምጥቸው ነበረ ተሰርቶ ወጥቷልኝ። አሁን ደግሞ ቆንጅዬ ልብስ ናት ሲለኝ ተቀብየዋለሁ። ለእናንተ ምርጫ አድርጌ ሸማኔው ቆንጆ አድርጎ ተጠቦበት ልክ እንደዚህ አሳምረው ሰጥቶኛል። እኔ ደግሞ ለእናንተ ይዤላችሁ መጥቻለሁኝ። ጎልድ አገባቡ ሰማያዊ፣ ከዚህ ጋር ቅፍ ያለው ነገር በጣም ነው የሚያምረው። ፍላወሩ በዳይመንዱ ውስጥ ነው ያለ። ያ ደግሞ ውብ እንዲሆን አድርጎታል። እዚህ ጋር ሮዙ ከለር ጣል ማለቱ ልብሱን በጣም እንዲያምር አድርጎታል። የአርቡ ስፋት እንደምታዩት በጣም ያምራል። ከላይ ደግሞ ምንም አይነት ነገር የለውም። ለጥ ያለ ነው። ጥቅጥቅ ብሎ ነው የተሰራ። የሸማኔው አርብቀው በጣም ቆንጆ እጅግ በጣም የሚያምር ልብስ ነው። ይህ ልብስ እንደምታዩት ያን ያህል ፈርስም የለውም። ይሄን መሸፈን ስለሚችል አያስጨንቅም ማለት ነው። ይሄ ልብስ በጣም ያምራል። 2 አይን ነው ሁሌም እንደምንናገረው። በጣም ቆንጆ ነው። ነጠላውም ስፋት አለው። እንደምታዩት በጣም ሰፊ ነው ነጠላው። ብዙ ጊዜ ነጠላ ነው ሰው የሚያስጨንቀው። እኛ ደግሞ ነጠላውን ስፋቱን አይተን ስለምንገዛው በጣም ያምራል። አሁን ይሄ ለቤተ ክርስቲያን ለማጣፊያም በጣም አያንስም። ቆንጆ ነው። ወርዱም እኛ ሰፍተን ቆጭተን እናንተ በምትፈልጉት ዲዛይን ሰርተን የምንልክ ይሆናል ማለት ነው። ይሄ ልብስ አልቆለት 22 ሺህ ብር ነው። እዘዙ። እኛ ባሉበት ቦታ እዚህ መተውም ቢሆን ሰርተን የምናደርስ ይሆናል። ወደ ቀጣይ ልብስ እንሄዳለን። ልብስ ቀይ ናት። በጣም ታምራለች። ቆንጅዬ ደስ የምትል ጽድት ያለች አሰራሯ በጣም ለየት ያለች ከሌላው ልብስ ለየት የሚያደርጋት መሀል ላይ አቀማመጧን። ከዛ ባለፈ ዙሪያውን እንደዚህ ስታዩ ደግሞ አበባ ይሰራል። እዚህ ጋር ያለው ማፈኛ ደግሞ በጎልድ አበባ የተቀመጠለት ነው። በጣም ለየት ያለ ቆንጅዬ ደስ የሚል ልብስ ነው። ልብስ የሽመነው አሰራር ጥቅጥቅ ማለቱ የመነኑ ጥራት በጣም ነው የሚያምር። ይሄ ልብስ በጣም ደስ የሚል ቀይ ልብስ ደግሞ ብዙ ጊዜ ፍክት ያደርጋል። በጣም ነው የሚያምር። ያርብቀው ቆንጆ እጅግ በጣም ተደርጎ ነው የተሰራ። እንደምናየው ሁሉ ጊዜ ፈርስ ምናምን የምትሉትም ይሄ እንደምታዩት በዚህኛው ቢሰራ ራሱ ምንም እንትን አይዲያ የለውም። በጣም ቆንጆ ነው፣ ደስ ይላል። ይሄ ልብስ በጣም ነው የሚያምር። ነጠላውም እንደምታዩት ከአሁን በፊት እናንተ እንደምትሉት አጭር ነው ጠባብ ነው ጥለቱ ምናምን ስለምትሉ እኛ ደግሞ እንደዚህ ነጠላም ቆንጆ አይተን ገዝተናል ማለት ነው። ይሄ በጣም ያምራል። ነጠላው ሲቋጭ ሲገጠም
ተናጥሎ ሲለበስ በጣም ቆንጆ ይሆናል ማለት ነው። ነጠላውም እንደዚህ እንደምታዩት በጣም ቆንጆ ነው። እቺ ልብስ አልቆላት 23 ሺህ ብር ናት። እዘዙ እንላለን። እሺ ቤተሰቦቼ ለዛሬ ያስኳቸውን ያለቁ ልብሶችና ብትኖችን ጨርሻለሁ። ይህ የምታዩት ደግሞ ራሴ የሰራሁት ለራሴ ልብስ ነው። እንደምታዩት በጣም ውብ አድርጌ ቆንጆ አድርጌ ሼፕ አድርጌ ብዙ ጊዜ ነዶ ልብሶች እንደዚህ መሰራት ይችላሉ። ቶፕ ነው። ከዛ ባለፈ ደግሞ እዚህ ጋር አለው ልክ እንደምታዩት ፓሪ ያለው ከዛ ከጀርባም እንደዚህ ነው የሚያምረው። እንደዚህ ክፍተት አለው። እንደዚህ ቆንጆ አድርጌ ለራሴ ሰርቼዋለሁ። እናንተ የምትፈልጉ ከሆነ መዋብ ትችላላችሁ። እዘዙን። እኛ ቆንጆ አድርገን በምትፈልጉት ነዶ ልብስ እንደዚህ ቆንጆ አድርገን እንሰራላችሁ ይሆናል ማለት ነው። እሺ ውድ ቤተሰቦቼ ለዛሬ ያዘጋጀሁላችሁ ይህን ይመስል ነበረ። ያለቁ ልብሶችን እንዲሁም ብትኖችን አሳይቻችኋለሁ። በስልክ እኔ ማግኘት ለምትፈልጉ በ0964329595 እንዲሁም አድራሻ 22 ወርቁ ህንጻ ፊት አንደኛ ላይ ሙሉ ህንጻ ላይ ይገኛለሁኝ። እንዲሁም በዋትስአፕም በቴሌግራምም በተለያዩ ሶሻል ሚዲያዎች ማግኘት ይችላሉ። በቀጣይ እስክንገናኝ ቸር ሰንብቱ።